ወንድ ከሆንክ በደንብ አዳምጠኝ። ጨክነ ህይወትህን ለመቀየር የሚረዱን 5 ነገሮች እነግርሃለሁ። በተለይ 5ኛው በጣም ወሳኝ ነው። ህይወታቸውን ጨክነው ለመቀየር የሚጥሩ ጓደኞች ካሉክ ሼር አድርግላቸው። በደንብ ስማኝ። አንደኛ፣ ስሜቱ በጣም ከባድና የሚያሳምም ሊሆን ይችላል። ምናልባትም በህይወት ያልተለማመድከው ነገርም ሊሆን ይችላል። ሰዎችን ማስከፋት ተለማመድ። ለሁሉም ሰው እሺ ማለትህን አቁም። ለሁሉም ሰው እሺ እያልክ ከሆነ በዚህ ጊዜ የራስህን ህልም እየገደልክ እንደሆነ ወቅ። ለራስህ እድገት ሲባል አይሆንም በማለትህ የሚቀየሙ ሰዎች ካሉ ይቀየሙ። ያንተ ህይወት የሌሎች ሰዎችን ህይወት መጠበቂያ ቢሮ አይደለም። ይህንን በደንብ ወቅ። ሁለተኛ፣ በህይወትህ ፕላን ቢ የሚባለውን ነገር አቃጥል ወይም ደግሞ ብዙም ተስፋ አታድርግበት። ይሄ ካልተሳካ ወደዚያኛው ሄዳለው የሚል አማራጭ ሲኖርህ አእምሮ ሙሉ አቅሙን አይጠቀምም። ወደ ፕላን ቢ መመለሻ ድልድይህ አፍርስ። አማራጭ ማጣት ታላቅ ጉልበት ይሰጣል። ምርጫ ማሸነፍ ወይም መጥፋት ሲሆን በእርግጠኝነት ታሸንፋለህ። ሶስተኛ፣ መሰላቸትህን ውደድ። ጊዜህን የሚወስድብህን ነገር ሁሉ አቋርጥ። ለምሳሌ ስልክህን አስቀምጥ፣ ፊልም አትይ፣ ሙዚቃ አትስማ። ዝም ብለህ ከአእምሮ ጋር ብቻ ተቀመጥ። አሁን ያለው ትውልድ ስኬታማ የማይሆነው መሰልቸትን ስለሚፈራ ነው። ታላላቅ ሐሳቦች የሚፈልቁት ወይም ደግሞ የሚነሱት አእምሮ ከመረጃ ብዙ ርቆ ሲያርፍና ጊዜ ሲያገኝ ብቻ እንደሆነ ወቅ። አራተኛው ደግሞ ለራስህ ያለህን ርህራሄ ግደለው። በጣም ከባድ እንደሆነ አውቃለሁ። ዛሬ ደስ አይለኝም፣ ደክሞኛል፣ ነገ ይደርሳል የሚሉ የውስጥህን ድምጾችን እንደ ውሸታም ጠላቶች ቁጠራቸው። ለራስህ ማዘን ስታቆም ዓለም ላንተ መታዘዝ ትጀምራለች። ስሜትህን ሳይሆን ብዙ ሰዎች ሲናገሩ እንደሰማኸው ዲሲፕሊን ይምራ። ስሜት ተለዋዋጭ ነው፣ ዲሲፕሊን ግን ቋሚ ነው። 5ኛውና ወሳኙን ነገር ልንገርህ። መገፋት ወይም ደግሞ ሪጀክሽንን እንደ ስፖርት ቁጠረው። ሰዎች አንተን ወይም ሐሳብህን እንዲቀበሉ አትጠብቅ። ሆን ብለህ ሰዎች ኖ እዚህ ቦታ ላይ ከገባት ትከስራለህ የሚሉህ ቦታ ላይ ገብተህ ሞክር። መገፋትን ወይም መውደቅን መፍራት ስታቆም በራስ መተማመንህ ጣሪያ ይነካል። ስኬት የሚገኘው ብዙ ኖዎችን ስታልፋቸው ነው።